ወደ ማዳም እሺ፣ ወደ ማዳም ልጅ ቤት ልንሄድ ነው። እዛ ስደርስ አወራሻለሁ። ከዛ በኋላ መቼ ነው ደግሞ ያወሩት? ማለት መቼ ነው ሴትዮዋ? ከዛ በኋላ መቼ ነው ሴትዮዋ መሞቷን የተናገረችው? አርብ ጠዋት እሷ ሪከርድ ስታረግለት ብዙ ጠፋችብኝ ስልክ አታነሳም ምናምን ብላ ሲደውል አታነሳም። ከዛ ሪከርድ አረገችለት። ሪከርድ ስታረግለት እሷም ሪከርድ መልሳ እንዲህ ሞታለች ከመስኮት ላይ ወድቃ ወደ ውጭ ስታይ ምናምን አለ። አርብ ጠዋት ምን የሚል ሪከርድ ነበረ ያደረገችው እሷ? ጠፋሽ ገናሽ ምናምን ብላ አንዴ ከመስኮት ላይ አንዴ አይደለም ለመዳም ልጅ እንትን እህቴ ከትላንትና ጀምሮ አወራሻለሁ ገናት ነው የሚያለች በሰላም ወይ ምናምን አለች። ከበፊትም ታወራለች ከመዳሟ እና በሌላ ስልክ በእህቷ ስልክ ሳይሆን በመዳም ስልክ እህቴ ስልክ አትመልስ ምን ሆና ነው ብላ ኦኬ በአንድ ቀን ውስጥ ማለት ነው ሐሙስ ጠዋት ሐሙስ ከሰዓት የማዳም ልጅ ቤት እየሄድን ነው ስደርስ አወራሻለሁ ብላ ከሐሙስ ከሰዓት እስከ አርብ ጠዋት ብቻ በግማሽ ቀን ስላላወራችሁ ማዳም ጋር ሄደሽ በማዳም ቁጥር አርብ ጠዋት እህቴ ስልክ አታነሳም ምን ሆና ነው ብለሽ ጠየቅሽ። እዛ ደርሼ ዛሬ ገብተን ምናምን ስላለቻት ያው መጀመሪያ ሰዎቹ እየተጣሉ ምናምን ስላለቻት ልጅቷ ተጨንቃ ነበረ ላይ ፈርቼ ያልደወልኩት ጠዋት ምናምን አለቻት። ሐሙስ ዕለት ማለት በጣም ያወራሉ ማለት ነው። ለታኩለ ጠዋትም ከሰዓትም ማታም ይደዋወላሉ ማለት ነው በኖርማል ጊዜ። ኦኬ ሞቱን ባገሩ አርጋ ከዛ ለመዳም እህቴ ስልክ አታነሳም ምን ሆና ነው ብላ ቮይስ ያደረገችው በምንኛ ነው? አረብኛ ትችያለሽ ማለት ነው ደመቁ ድንቁ? ኦኬ ከምንም በላይ የሚቃጠለው እናት ነው ኦኬ። ስለዚህ አርብ ጠዋት ለመዳም እህቴ ስልክ አታነሳም ምን ሆና ነው ብለሽ ቮይስ ስታደርጊ እሷ ደግሞ የመለሰችው ቮይስ በቂ ለኔ ላከልኝ ነው እና ጠዋት ገብተን ከሰዓት አንሞትም። ሞታችንን በሀገራችን አያርገለን አረቢ አላ ቮይሱ ላይ እንትን ብላለች ወድቃ ከፎቅ ላይ የት ልጅዮ ቤት የማዳም ልጅ ቤት ወይንስ ማዳም ቤት ነው ወድቃ ህይወቷ አልፏል? በመስኮት እንደዚህ እያየች አዙራት ወደቀች ነው። እንደዛ ነገር ነው። በሁለተኛ ደግሞ የሆነ ዕቃ ይዛ ስትወጣ 8ኛ ነው 9ኛ ፎቅ ላይ አንሸራተት ወደቀች ምናምን ነገር እና ብዙ አይነት ሁሉንም ሪከርድ ልትንሽ አስቸጋሪ ነው ጋይስ ወላሂ በጣም ከባድ ነው። እሺ ከዛም በኋላ ልክ ሴትያ ህይወቷ አልፏል ከፎቅ ላይ ወድቃ ሄደሽ ስትልሽ የመጀመሪያ እርምጃሽ ምንድን ነው? ምን አደረግሽ? ኤምባሲ ኮንታክት አረግሽ ወይስ ምንድን ነው ያደረግሽው የመጀመሪያ እርምጃ? እሷ በጊዜ ዘንግጣ ስለነበር ምንም አላረገችም። ግን እኛ ጠየቅና ሴትዮን እኔ ያረጋገጥኩ ሜሴጅ አድርጌላት ምናምን ከዛ ቮይስ ላከችልኝ ማለት እናስናና ወድቃ ሊቶቹ ምናምን ከዛ ወደ ኢትዮጵያ ነው ደውለን ያው ወደ ቢሮ ምናምን አሳስቀን ደደላላ ኤጀንሲ እሺ ምን አለ በቢሮ እነሱ መጀመሪያ ላይ ብዙ እንደዚህ ምን ወረቀት ተፈረመችበት ምናምን ነገር ሰራተኛ ለማብራብ ምናምን እያሉ ብዙ ተወሳሰቡ። ግን ከዛ በኋላ ሰላም የምትባል ልጅ አገኘኝ። ከዛ كل شرب مو بس تشرب هذا ሰላም ኤምባሲ አይደለም የምትሰራው ኮሚኒቲ። እሺ ሰላም አርሴማ እሺ አውቃታለሁ ጓደኛዬ ነው። እሺ ምን አለቻችሁ? እሷ ከዛ አረጋችኋለሁ ምናምን ብላ ከዛ ፕሮሰሱ ተጀምሯል በራስ ስለሌለ ምናምን አለች እንጂ ከኤምባሲ ምንም አይነት ኢንፎርሜሽን የሚሰጠን ሰው አላገኘንም። ሌላ ሰው ሰላምን ማን ያገናኛችሁ? ሰላም እኮ ኤምባሲ አይደለም የምትሰራው ማሪ። ኤምባሲ ኖ ዋሽተዋቸዋል። ኤምባሲ አይደለም ሰላም የምትሰራው። ግን ህዝቡን እንደኛ እንደ ማንኛውም ሰው ህዝቡን ታገለግላለች።
እኔ ራሴ ኤምባሲ ምንም ነገር ስፈልግ ትሄድልኛለች ኤምባሲ ድረስ ምናምን ታግዘናለች እንጂ የኤምባሲ ተቀጣሪ አይደለችም። ሰላም እንደዛ ኤምባሲ ነው የምትሰራው ብለው ነው ቁጥሯን የሰጧችሁ? እስካሁን የምናውቀው ኢንፎርሜሽን ኤምባሲ ውስጥ እንደሚሰራ ነው። አይደለም መሻሻሽ እንደዛ ብሎ ያላችሁ ሰው ዋሽቷችኋል። ህዝቡን በበጎ ፍቃድ የምታገለግል ናት እንጂ የኤምባሲ ሰራተኛ አይደለች። እሱን ኢንፎርሜሽን አናውቅም ነበር። እኛ የምናውቀው ኤምባሲ ውስጥ እንደምትሰራ እና ያው እንደምትረዳ